ሆነ ተከናወነ 22 ዓመት ለፍተናል እንኳን ደስ አላችሁ ምን እንደምን አላውቅም ሁላችሁም ኮንግራ ይሄ ይገባናል ሲያንሰን ነው ጋይስ ኮንግራ we are the champions አስሪ ከመፍሳት በስነ ስርዓት ማራት አለ ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ ሰጋለቀ እኮ ሰላም ነው እንዴ አንድ ሳምንት አረፍኩ እንዴ ወያላ በለ ኢትዮጵያ ህዝብ እኮ ወያላ እኮ በላ ምን ተበቃለ ሙት ተሰደን ጨርሰናል እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ ስለቋጠረው አመሰግናለሁ እንኳን ደስ አለ ወያኔ አለፈልን ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ ጋይስ። እኔ እግዚአብሔርን እስከ ዛሬ ድረስ ስጮ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ፣ እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን እግዚአብሔርን አርቴታ ትችላል፣ ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው። እናቴ ትሙት ትችላል። ከዓመት ዓመት ነው የምትችለው። ገብቷል? ከዓመት ዓመት ነው የምትችለው። ገብቷል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላል። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። ጀማው ዋንጫ በላን። እንኳን ደስ አላችሁ ጀማው። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ
በአርሰናል እናቴትም በአርሰናል አለቅሳለሁ ብዬ አላውቅም። የምሬን ነው የምላችሁ። ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ። የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልብ ነው የምወዳችሁ የማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ የማከብራችሁ። እሺ እንችላለን፣ ግን እንችላለን ጀሞ በጣም ነው ተመርቄ በረሃ ለበረሃ ሲንከራተት ያሳደገኝን አባቴን ካስደሰትኩበት ቀን በኋላ ማለት በግራጁዌሽን ማለት ነው በደስታ ያለቀስኩበት ሁለተኛው ቀን ይሄ ነው። በጣም ማለት በቃ በዚሁ የደስታዬ እንዳለ መግለጽ በጣም ሞክሬ ነበር ምናምን፣ ግን ታውቃለህ ለካ አይቻልም። ለዚህ ክለብ በጣም ተሰቃይቻለሁ፣ ታምም ያለው ምናምን ብዙ ነገር አሳልፌያለሁ እና ይሄን ሁላችሁ የምትጋሩኝ ስሜት ነው ብዬ አስባለሁ። እንኳን ደስ አለ፣ እግዚአብሔር ይመስገን። ፔፕ እኔ አንገቴ ልድፋ፣ እኔ ላቀርቅርልህ እና እግዚአብሔርን በቃ ፔፕ እያለ አርሰናል ዋንጫ በመብላቱ እጅግ በጣም 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 ደስ ብሎኛል። አይ ነው አላለቀም የሚል ኮሜንት ትጽፋላችሁ። ይሄን ሰውዬ ግን እንዲህ ካሜራዬን ደቅኜ ስጠብቀው ነበር። እግዚአብሔር እንደሚታይ እርግጠኛ ነኝ። እንዲህ ደቅኜ ስጠብቀው ነበር። Maybe not tomorrow. የሁላችሁ አርሴናል ደጋፊዎች በቃ ይሄው የሲቲ ጨዋታ ሳያልቅ ነው የምሰራው ይሄን ቪዲዮ። እንኳን ደስ ያላችሁ። በቃ ጥበቃችሁ የስንት ዓመት ጥበቃችሁን አሳክታችኋል። እንኳን ደስ ያላችሁ። የኛም ቋጠሮ አልሆነም። በቃ ተውን፣ እንደው ግን በቃ ተውን፣ እኔ አንድ የአርሴናል ደጋፊ ወደ እኔ ቢጠጋ ተናግሬያለሁ። ጆኒ ሊዝ እሱን የሚያስልቅ ሰው ነው መሆንባችሁ እና ይጠጋኝ አንድ ሰው ከዚህ በኋላ ከብሬ ነው ብላችሁ ቀተውኝ። ደስታችሁን ለብቻችሁ አክብሩ። ወይ የሆነ ደሴት እንከራይላችሁና ምንም ቢሆን እዛው ሄዳችሁ ጨፍሩ፣ እዛው ሄዳችሁ ተደሰቱ። በቃ ተውን። እንኳን ደስ ያላችሁ። በቃ ይሄን ነው አመፈልጉት። እንኳን ደስ ያላችሁ። በቃ ተውን። ቆንጆ አመት፣ ቆንጆ አጨራረስ፣ ምርጥ ብሽሽቅ፣ ያማረ እግር ኳስ፣ የለፋ አገኘ፣ ያሾፈ ተሸኘ። በቃ
ለፍታችኋል፣ ይገባችኋል። 22 ዓመት የነበረ የዋንጫ ድርቀት ተወጋ ነው የምልህ። አማነሻ እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላ እኔ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይሄንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙ ታደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችኋል። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ ምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይሄን በጣም ጠብቃችሁ ክለባችሁን ታግሳችሁ ይሄን ያለ የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ ከጎናችሁ። ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በስመአ 22 ዓመት የጠበቃችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። ምንም አልልም ሌላ። ያው እናንተ 22 ዓመት በትዕግስት ጠብቃችሁ የበላችሁት ሊግ ስለሆነ በደንብ ሰለብሬት ማድረግ ትችላላችሁ። በደንብ ይገባችኋል። እውነት ለመናገር ጨዋታውን አላየሁም። ሌላ ቦታ ሰርግ ላይ ነበርኩኝ። አሰላለፉን ሳየው ጀምሮ ማለት ነው ኮቫቺችን እዛ ቲም ላይ ሳየው ዛሬ የሆነ ችግር እንዳለ ገብቶኛል በግልጽ። ተቀይረው የገቡትም ምንም ያሉትም ማለት ነው። አሁን ኦሬዲ የሆነ ጨዋታው አልቋል፣ ምንም ማድረግ አንችልም። ግን ቴዳም ብሏል እንደ ወርቅ የተፈተናችሁ አርሰናል ደጋፊዎች ይላል ብዙ ቪዲዮ ላይና እናንተ እንኳን ደስ አላችሁ። ሌላ ምንም ማለት ያው 22 ዓመት በጣም መጠበቅ በጣም ከባድ ነው። ስለዚህ በደንብ አጣጥሙት ይሄን ደስታችሁ። ይሄ ተናድጄ ወይ ምን ብዬ አይደለም። ይመቻችሁ። የአርሰናል ደጋፊዎች እንኳን ደስ ያላችሁ። ከ20 ዓመት ትዕግስት፣ ከ20 ዓመት ስድብ፣ ከ20 ዓመት ጭቆና፣ ከ20 ዓመት ሙድ መያዝ በኋላ ዋንጫውን በልተናል። እንግዲህ አይፎን 11 የሚያሸንፈውን ኮሜንቱን እነግራችኋለሁ። ከዛ ፊት ግን በጣም የአርሰናል ደጋፊ ምንም ነገር ማድረግ እንደሚችል ነው የተረዳሁት። 22 ዓመት ሙሉ ዋንጫ መጠበቅ ወይም ደግሞ ታክሰን እዚህ መድረስ ምንችል ከሆነ በህይወታችን በጣም ብዙ ነገር ማሳካት እንችላለን ብዬ ለማስበው እውነት ለመናገር በጣም ብዙ ማውራት የምፈልጋቸው ነገሮች አሉ። ግን አሁን የሚገርም ደስታ ላይ ስለሆንኩኝ ተመልሼ እመጣለሁ። ለማንኛውም አይፎን 11 ያሸነፈውን የመረጥኩበት መንገድ ትዝ ይላችሁ ከሆነ 1999 እና 2000 ላይ አርሰናል በተከታታይ ሁለተኛ ወጥቶ ነው። ከዛ በኋላ 2021 2022 ላይ ዋንጫውን የበላው ያው ሁለት ነው የበላው። በአሁን በተመሳሳይም 2023 2024 እና 2025 በተከታታይ ሶስቴ አንደኛ ወጥቶ ነው ከዛ ዋንጫውን የበላው። ያው የሚጮተውም ለደብል ነውና በጣም ደስ የሚል ተመሳሳይ ነገር ስለሆነ ነው ኮሜንቱን የመረጥኩት። ያሸነፈው አይፎን 11ን ይሄ ነው። እንኳን ደስ ያላችሁ። አሳካ ነው ባለቀ ሰዓት። እኔ ዛሬ ምን ማለት እንዳለብኝ ራሱ አላውቅም። ምን ማለት እንዳለብኝ በቃ አልቻልኩም። ከስንት ዓመት በኋላ የልጅነት ክለባችን አርሰናል ስንት ፍዳ በልተን ካሁን በኋላ መተህ ታናግረኛለህ። እንኳን ደስ አላችሁ ዘገነርስ፣ ዘኦል ፋሚሊ፣ ዘገነርስ ፋሚሊ እንችላለን። አሳክተነዋል። ይህንን ፎቶ በደንብ እዩት። መቼም ኢትዮጵያውያን የማትረሱትን ታሪካዊ ሂስቶሪካል ነገር ማለት ነው እንሰጣችኋለን። this will be an iconic photograph of all time ማለት እንችላለን። እሁድ ጠብቁን። እሁድ እያንዳንዱ የአርሰናል ደጋፊ ተዘጋጅ ይቀወጣል። ታክሼ በተስፋ ቀን ጠብቄ አስታክሽ ከስንቱ ተናንቄ ታክሼ በተስፋ ቀን ጠብቄ አስታክሽ ከስንቱ ተናንቄ ስንቱን አሳለፍነው በማናውቀው ስንቱን አሳለፍነው በበረሃ የገባው ሰው ያመራ ስንቱን አሳለፍነው በማናውቀው ስንቱን አሳለፍነው በበረሃ የገባው ሰው ያመራ
አዲስ አበባ መራም አስመራ ይሄ ሲ የሚለው ይሄ ለኛ ነበር የሚገባው ስንት ዓመት ይሄን እያየው ነው። ምን ይላል? አንብብልኝ ቻምፒዮን ሰበር ዜና መድፈኛው አርሰናል የእንግሊዝ ፕሪሚየር ሊግ 2025 ሲቲ መጨረሻ ወይኔ ዋንጫውን በሉት። በቃ የት ነው ሄደው? ፓስፖርት የለኝ ቤት የት ነው? መቃብሬን አዘጋጅተው እየጠበቁኝ ነው። ምድር ያርሰናል። እድሜ ለሲቲ ብሞት እኔ ኮንግራጁሌሽን የአርሰናል ደጋፊዎች ከ2003 ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግን አሸናፊ ሆናችኋል። የ2025-26 የፕሪሚየር ሊግ አሸናፊ አርሰናል ነው። ኮንግራጁሌሽን። ይሄ ነው እግር ኳስ ማለት። ይኸው በመጨረሻም ኮንግራጁሌሽን ብያችኋለሁ፣ አሸንፋችኋል። በሽሽቁ ነቆሮ ምናምን እንዳለ ሆኖ ስትሸነፍም ስታሸነፍም ግን ያው ተሸናፊነትና አሸናፊነትን መቀበል አለብህ። አሸንፋችኋል፣ እንኳን ደስ አላችሁ። ይገባችኋል አይገባችሁም እሱ ሌላ ጥያቄ ነው፣ ሌላ ኮንቨርሴሽን ነው። ነገር ግን በዚህም በዛም ብላችሁ የፕሪሚየር ሊጉን ዋንጫ አሸንፋችኋል። ዌል ዲዘርቭድ ሰው ቻምፒየንስ ሊግ ይቀራችኋል። ቻምፒየንስ ሊግን ደግሞ የምናየው ይሆናል። ለአሁኑ ግን እንኳን ደስ ያላችሁ። ጎስት ፏዴ ብዙዎቻችሁ ብዙ ጓደኞች አሉኝ ቲክታክ ላይ እንኳን ደስ አላችሁ የፕሪሚየር ሊግ ዋንጫ ስላነሳችሁ ደስ አላችሁ። አሁን this is ፉትቦል። በመጨረሻም ፍቅር ነው እግር ኳስ። ይመቻል።